የመጀመሪያዋ የኢትዮጵያ ሳተላይት ኢቲአርኤስኤስ 1 ኢትዮጵያ የመጀመሪያዋ ሳተላይት የሆነችው ኢቲአርኤስኤስ 1 አነስተኛ የመሬት ምልከታ ሳተላይት ስትሆን ወደ ጠፈር የዘመተችው ታህሳስ 10 ቀን 2012 ማለዳ ነበር። ሳተላይቷ የተሰራችው በቻይና መንግስት ድጋፍና በኢትዮጵያውያን የምህንድስና ጠበብቶች የተሰራች ሲሆን እቺ ሳተላይት ከቤጂንግ 500 ኪሎ ሜትር ርቀት ላይ ከሚገኘው የቻይና ጠፈር ምርምር ማዕከል ነበር ወደ ህዋ የመጠቀችው። መሬት ምልከታ ማይክሮሳተላይት ማለት አንድን ቁስ ሳይነኩ ወይም አካላዊ ግንኙነት ሳይኖር ስለዛ ቁስ ከርቀት ወይም ደግሞ ብርሃን ወይም ሙቀትን በመጠቀም መረጃዎችን መሰብሰብ መቻል ማለት ነው። ኢቲአርኤስኤስ 1 ሳተላይት ደግሞ ከመሬት 700 ኪሎ ሜትር ርቀት ላይ ሆና ስለ ኢትዮጵያ ምስራቅና ምዕራብ አፍሪካ አካባቢ መረጃዎችን በመሰብሰብ እንጦጦ ህዋ ኦብዘርቫቶሪ ማዕከል ወደሚገኘው መረጃ መቀበያ ጣቢያ መረጃን ትልካለች። የሳተላይቷ ክብደት በአማካኝ ወደ 70 ኪሎ ግራም ገደማ ሲሆን ሙሉ ቅርጿ የተስተካከለና ዳይሜንሽኗ 60 በ60 ሴንቲሜትር የሆነ ነው። ኢቲአርኤስኤስ 1 የተሰራችው ቀለል ባሉ ማቴሪያሎች ሲሆን ይህም ኦርቢቷ ላይ ከደረሰች በኋላ በትክክል ያለምንም እክል እንድታገለግል ያደርጋታል። ራሷ የሆነ ኃይል ሰጪ ሶላር ፓኔልን የተካተተላት ሲሆን የተሰራችው ከኮምፖዚት ማቴሪያል ነው። በሳተላይት ቴክኖሎጂ ደግሞ ክብደት በቀነሰ ቁጥር ጥንካሬና ብርታታቸው ይጨምራል። ሳተላይቷ የመሬት ምልከታ ሳተላይት እንደመሆኗ የመሬት ምልከታ መሳሪያዎች ወይም ሳተላይቶች አክቲቭ እና ፓሲቭ ተብለው በሁለት የሚከፈሉ ሲሆን አክቲቭ የሚባሉት የራሳቸው